የህዝብ ለህዝብ ግንኙነት ፎረም ከተጀመረ ከሁለት ዓመት በላይ አድርገዋል። በሁለት ዓመት ውስጥ በተለያዩ ማህበረሰብ ያገኘን የተለያዩ ስራዎች ተሰርተዋል። ህዝቡ ያለበት ችግር እንዲፈታ በገጠመን የጦርነት አስከፊ ሁኔታ የነበረው በትግራይ፣ በአማራ፣ በአፋር፣ በሁሉም በኢትዮጵያ ውስጥ ይህንን ነገር ህዝቡ ተወያይቶ ተቀራርቦ እንዲፈታው በውስጥ ከቀደም ሲል የተለያየ ሐሳብ የነበራቸው ሰዎች ሐሳቡ ማለት ከአንድ ብሔር ወደ አንድ ብሔር የጥላቻ ንግግር ሲያደርጉ የነበሩ ሰዎች በስልክ ይሁን በዋትስአፕ ግሩፕ እያገኘን ወደ ሰላም መንገድ ተመልሶ የኛ ደጋፊዎች እንዲሆኑ አድርገናል። በተለይ የሚዲያ ባለሙያዎች፣ በአማራ ክልል ያሉ ታዋቂ ሰዎች እነዚህ በየጊዜው እየተገናኘን ህዝቡ ተገናኝቶ ችግሩ እንዲፈታ ምክንያቱ ህዝብ ለህዝብ የተጣላ ህዝብ የለም። አንዱ ህዝብ ወደ ሌላ ህዝብ ሆን ብሎ ሊያጠቃ ተነስቶም አያውቅም። በፖለቲከኞች በኤሊት በተለያዩ ሰዎች በሚፈጥሩት ትርክት ህዝብ ለህዝብ እርስ በራሱ እየተጎዳ እንዳይኖር እኛ ቆም ብለን በማሰብ ወደ ሰላም በማስመጣት ችግሮችን መፍታት እንችላለን ከሚል አንጻር ነው። ስለዚህ ይሄ መድረክ የህዝቡ ለህዝብ እንዴት መገናኘት እንዳለበት መነሻ ጽሑፍ አለን። በቀጥታ ወደ ኢንጂነር ዳኜ ጽሑፍ እንዳቀርብ ለፈቀደልኝ ለክቡር ሰብሳቢ ለአቶ ገብረአብዝጊ ላመሰግን እወዳለሁ። ከዚህም በተጨማሪ ጥሪያችንን አክብራችሁ ለመጣችሁ የሃይማኖት አባቶች፣ የተለያየ ብሔር ብሔረሰባት ከቅማንት፣ ከአገው፣ ከአማራ እና የትግራይ ተወላጆች ጥሪያችንን አክብራችሁ የዚህ ለተቀደሰ ዓላማ ህዝብን ለህዝብን ለማገናኘት ብለን ለተዘጋጀው ፎረም በመገኘታችሁ ላቅ ያለ ምስጋና ላቀርብ እወዳለሁኝ። ከዚህ በመቀጠል በትግራይ ክልልና በፌዴራል መንግስት በነበረው የፖለቲካ አለመግባባት፣ አለመጣጣም በጠረጴዛ ዙሪያ ሊፈታ የሚገቡ ነገሮችን ወደ ጦርነት አምርተው ኩታገጠም የሆነ የአፋር፣ የአማራ፣ የትግራይ ክልል ህዝቦች የችግሩ ሰለባ ወይ ገፈት ቀማሽ እንድንሆን በቅተናል። ስለዚህ በተለያየ ጊዜ ከአፋርም ከትግራይም ከአማራም ጓደኞቻችን ጋር ሻይ ቡና እያልን ኢንፎርማል በሆነ መንገድ በመዝናኛ ቦታዎችም በማንኛውም በምንገናኝበት ሰዓት ስለ ሀገራችን ሁኔታ፣ ቀጣይ ሁኔታ ምን ይመስላል፣ ያለንበት ሁኔታ ካለንበት የችግር አረንቋ እንዴት ብለን መውጣት አለብን በሚል በምናደርገው ውይይት ለመንግስት ብቻ የሚተው ስላልሆነ የሰላም ጉዳይ የሰላም፣ የፍትህ፣ የዲሞክራሲ እኛም እንደ ህዝብ የራሳችንን አሻራ ማሳረፍ አለብን በሚል ከማንኛውም አይነት የፖለቲካ ወገንተኝነት ነፃ በሆነ ከማንኛውም የፖለቲካ አባል ሜምበር ሳንሆን በጋራ ህዝብ ለህዝብ ግንኙነቱን ከፈጠርን ሪሌሽን ባይ አፊኒቲ ኤንድ ሪሌሽን ባይ ኮንሳጁኒቲ የሚባል ነገር አለ። በስጋ ዝምድናና በጋብቻ የሚመሰረት ዝምድና አለ። በባህልም በአብሮነት በመኖር ብዙ ታሪክ ያለን ሰዎች ስለሆነ ህዝቦች ስለሆን ይህን ነገር እንዴት ማስቀጠል አለብን? በመሪዎችና በፖለቲካ ሊቆች የሚደረግ በሬ ወለደ ትርክት ላላስፈላጊ ነገር ደርሰናል። ይህን ደግሞ ህዝብ ለህዝብ ቤዙ መንግስት ሲባል አገር ሲባል ህዝብ ነው። ህዝቡ ጋር ቤዙ ላይ ከሰራን ተጽዕኖ ልናሳድርበት እንችላለን። ለውይይት ዝግጁ ያልሆነን መሪ ወይ ፖለቲካ ሊቃን ካላስፈላጊ ትርክት እንዲቆጠቡ ተጽዕኖ ሊያሳድር ይችላል ህዝባችን በሚል የተመሰረተ ማህበር ነው። በዛ መሰረት ብዙ ውጣ ወረዶችን አሳልፈዋል። ኢንፎርማል የሌጋሊቲ ባላሟላ መልኩም የተንቀሳቀሱ ግለሰቦችም ለበጎ ብለው ያሰቡት ነገር ሌላ ዋጋ እንዲያስከፍላቸው አስችሏቸዋል። ስለዚህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ህገ መንግስት በሚፈቅደው አርቲክል 29 አርቲክል 30 እና 31
ሀሳብን በነፃነት የመግለጽ የመቆጠብ፣ ሰላማዊ ሰልፍ የማድረግ፣ ስሞታ የማሰማት፣ የመደራጀት እና ሰላማዊ ህገ መንግስቱን በማይጥስ መልኩ ለህዝባዊ ጠቀሜታ ያለው ነገር ከሆነ በሚፈቅደው መሰረት እሱም ተመርኩዘን የተመሰረተ ማህበር ነው። ዓላማውም አንደኛ በተለያየ ነገር በጦርነቱ ጥሎት የመጣውን ጠባሳና የሻከረ አላስፈላጊ ግንኙነት ሚስ አንደርስታንዲንግ እሱን በማስወገድ ወደ ነበረው ሰላምና መረጋጋት የሶስቱም ክልሎች ህዝብ ለማምጣት በጅማሬ የተያያዘ ነገር ነው። በዚህ የተጀመረ ቀስ በቀስ ወደ ሌሎች ክልሎችም እየተስፋፋ እንደ ሀገራዊም የሀገራዊ ተቋም ሆኖ መንግስት ለመንግስት የክልል መንግስት ከፌዴራል መንግስት በማይግባባበት ሰዓት በምን መልኩ ተጽዕኖ ማሳደር እንደሚገባን ህዝቡ ጫና ይገባኛል አይነት ነገር ይገባኛል በሚል በባለቤትነት የራሱን ሚና እንዲጫወት ለማድረግ ታስቦ የተደረገ እንትን ነው። ስለዚህ ወደ ሰላማቸው ከመጡ የሶስቱም ክልሎች ህዝቦች ያላቸውን ሀገራዊ ሀብተገነት ወይም ተፈጥሯዊ ሀብተገነት በአግባቡ እንዲጠቀሙ ያስችላቸዋል ማለት ነው። ግብ ምንም አይነት የጠብ እርሾ የሌለባቸው በመልካም ጉርብትና የሚኖሩ የሶስቱም ክልል ህዝቦችን ወደ ነበረበት ሰላም በማረጋገጥ የተጀመረውን መልካም ዝምድናና ግንኙነት ደግሞ ወደ አመራሮች፣ ወደ ፖለቲካ ሊቃኖች የአመለካከት ለውጥ እንዲያመጡ በማድረግ ሰላማዊ የሆነ የሰላም አየር መፍጠር ነው። በተፈጠሩትን የሰላም ግንኙነት አማካኝነት ደግሞ ፖለቲካዊ፣ ኢኮኖሚያዊ ትስስር እንዲኖረን ያስችለናል ማለት ነው። እኔ በልጥ ሳይሆን ያለንን ማህበራዊ እሴቶች በአግባቡ በመጠቀም ሰላማችንን በማረጋገጥ ለሌሎች አርአያ ሁነን ኢትዮጵያ ሀገራችን እንደ ሀገር ሰላም የምትሆንበት ወጣቱ ከስደት አረብ ሀገር፣ ጎረቤት ሀገር፣ አፍሪካ ሀገር የሚሰደድበት ሰላም እጦት በሰላም እጦት በማህበራዊ ውድመት ያጋጠመው ነገር ኢኮኖሚካል ክራይሲስ ጆብ ኦፖርቹኒቲ ሲቲዝን ካልፈጠር ለዜጎች ግዴታ ነገም ወደ ከፋ ነገር ስለሚሄድ ያለንን ልዩነት በማጥበብ በአንድ ላይ መስራት እንዳለብን በሚል የተመሰረተ ፎረም ነው። ይህንም ከውጭ ሀገር የሚገኙትም የዲያስፖራዎች በሚመለከት ለዚህ በጎ አድራጎት የበኩላቸውን አስተዋጽኦ እንዲጫወቱ ሚናቸውን ይሄ አፋር ነው፣ ይሄ ትግራይ ነው፣ ይሄ አማራ ነው። አሁን እዚህ የተሰበሰብነው ከተለያዩ ብሔር ብሔረሰባት የመጡ ከቅማንት፣ ከአገው ከተለያየ ነው። ግን በአቀራቢያ ግን የገፈት ቀማሽ የነበሩት ሶስቱ ክልሎች ስለሆነ ፍሮም ሲምፕል ቱ ኮምፕሌክስ ከትንሽ ተነስተን ወደ ሰፊው መሄድ ስለሚገባን ትኩረት ያደረግንባቸው ለጊዜው በእነዚህ በሶስት ክልሎች ስለሆነ ነው። ቀጣይ ሁኔታ ምን ማድረግ አለብን? አንደኛ ተፈጥሯዊ ጂኦግራፊ አቀማመጣቸው ጎን ለጎን የሚገኙ ኩታገጠም ጎረቤቶች ስለሆኑ በታሪክም በአፈጣጠርም በፍላጎትም ቅራኔ አልባ መሆናቸው ፌዴራል ስርዓት ለመገንባት በጋራ የታገሉና ወደፊትም ይህንን ስርዓት ለማስቀጠል ፍላጎት ያላቸው በመሆናቸው የተፈጥሮ ሀብታቸውን ስልጣናዊ ትሩፋታቸውን በጋራ ለመኖር ትልቅ እድል ስላለው ይህንን እድል በመጠቀም የተረጋጋች ኢትዮጵያን መፍጠር እንድንችል የሶስቱ ክልል ህዝቦች ያላቸውን በጦርነቱ የተፈጠረውን ጠባሳ በመሻር ወደ ተሻለ ነገር እንድንሸጋገር ለማድረግ ታስቦ የተዘጋጀ ነው። ለአብሮነት ጠንቅ የሆኑ መጥፎ መሪዎች፣ ልሂቃን ከመጥፎ ድርጊታቸው የጥላቻ ንግግራቸው ለማረም በግጭት ውስጥ የሚበዘበዘው ተፈጥሮ ሀብትና ቅርስ መገታት ስላለባቸውና የሰላም አየር ፍጥረው ብሎም ህጋዊ መስመር ዘግተው ከተፈጥሮ ሀብታቸው ጋር በጋራ መጠቀም ስላለባቸው ዘላቂ ሰላም፣ ልማት፣ ዲሞክራሲ እንዲኖር አስፈላጊ በመሆኑ ለሌሎች መልካም አርአያነት ስለሆነ እንዲሁም ሌሎች በሂደት በውይይት የሚዳብሩ ሀሳቦችን የሚያካትት ስለሆነ ሌላ ከጂኦፖለቲክስ ለቀይ ባህር ቅርብ ስለሆኑ የተለያዩ የውጭ ሀገር ሀያላን መንግስታት ለሚያደርጉት ኢኮኖሚያዊ
ኢንተረስታቸው ኮንፍሊክት ኦፍ ኢንተረስት ለችግርም ሰለባ ለመልካም እድልም የተጋበዙ ኤክስፖዝ የሆኑ ስለሆኑ እነዚህ ከሶስቱ ክልሎች እዛ ላይ ወደ ልማት ለሚጠቅመን በሚችለው መልኩ ከተጠቀምንበት የህዝብን ለህዝብ ግንኙነት ወደ ነበር በመመለስ ልማት፣ ሰላም ማስቀጠልና ማጠናከር እንችላለን። ኢኮኖሚያዊ፣ ማህበራዊ ስራዎችን ማከናወን፣ የንግድ ትስስር በስፖርት፣ በኤግዚቢሽን፣ በስነ ጥበብ፣ በሃይማኖታዊ በዓላት፣ በተለያየ ነገሮች በመሳተፍ በሾርት ተርም፣ በሚድል ተርም እና በሎንግ ተርም በአጭር በመካከለኛና በረጅም ተብሎ መከፋፈል ይቻላል። መጀመሪያ ፒስ ኤንድ ሴኩሪቲውን አሽር ማድረግ በሶስቱም ክልሎች ያለውን የተፈጠረውን አለመረጋጋት ወደ ንቡርነት መመለስ፣ ወደ ነበረው ሰላም መተባበር ወደዛ ማምጣት። ከዛ ሰላም ከተረጋገጠ ደግሞ በልማት ኢኮኖሚያዊ እና በተለያዩ ነገሮች በመረዳዳት እጅ ለእጅ ማደግን የምንችልበትን ነገር ለመፍጠር ታስቦ ነው ይሄን ያደረግነው። የህዝብ ለህዝብ ግንኙነት መፍጠሪያ ዘዴዎች የሚዲያ ሽፋን ጀስት በድራማ መልኩ ሊሆን ይችላል። የአየር ጊዜ ከግማሽ ሰዓት እስከ 1 ሰዓትም ሊሆን ይችላል፣ 2 ሰዓትም። በሶሺዮሎጂ በማህበራዊ ሳይንስ ያጠኑ ሰዎች፣ በሃይማኖት አባቶች፣ በአገር ሽማግሌዎች የግብረ ገብነት የአብሮነታችንን የሚበጀንን ነገር ሽፋን በመስጠት ወደ ነበረበት ሁኔታ ለመመለስ ጥረት ማድረግ፣ አቅራቢያ የሚገኙ አጎራባች ወረዳዎች ላይ በውይይት ህዝብን በመሰብሰብ ሀሳብ በማንሸራሸር አብሮነታችንን ለማስቀጠል ምን ማድረግ አለብን በሚለው ትውፊቶቻችን ለውጥ ለማምጣት በሰላምና ልማት ስራዎች ተሳታፊ በመሆን የሶስቱንም ክልሎች የህዝብ ለህዝብ ግንኙነት ማጠናከር ይቻላል። ይሄ ደግሞ ተዋናይ የሚሆኑ አካላት የአገር ሽማግሌዎች፣ ዘወልዶች፣ የሃይማኖት አባቶች፣ የጎሳ መሪዎች፣ ነጋዴዎች፣ ተጽዕኖ አሳዳሪ ግለሰቦች፣ ሲቪክስ ማህበረሰባት እነዚህን በመጠቀም በአፋር የጎሳ መሪዎችና የሃይማኖት መሪዎች፣ በትግራይና አማራ ሃይማኖት መሪዎች፣ የሀገር ሽማግሌዎች ወይም ዘወልዶች፣ ድጋፍ ሰጪ ሚዲያዎች፣ አርቲስቶችን በመጠቀም ወደ ሰላማዊ የሆነ ግንኙነት መፍጠር እንችላለን። የዝምድናና የግንኙነት ሂደት አፈጻጸም በተመለከተ መጀመሪያ በቅርብ ያሉ የአፋርና የትግራይ ክልሎችን ወረዳዎች ስራ ይጀመራል። ለዚህም የሚዲያ ሽፋን ይኖራል። በመቀጠልም ኢኮኖሚያዊ እንቅስቃሴ ለመፍጠር ቅድሚያ የጸጥታ ሁኔታዎችን ግምት ውስጥ በማስገባት ቀጣይ ስራዎችን ማስቀጠል ይገባናል ማለት ነው። በሶስተኛ ደረጃ ሰላማዊ ማህበራዊ ኢኮኖሚያዊ እንቅስቃሴ እውን ሲሆን ማህበራዊ ኢኮኖሚያዊ ትስስሮች ተጠናክሮ መቀጠል አለበት። ማህበራዊ ትስስር የሚገልጸው በስፖርታዊ ስራዎች፣ ሰፊ የህዝብ መድረኮች በማከናወን ባህላዊ ሃይማኖታዊ ትውፊቶችም ለሰላምና መረጋጋት ያላቸውን ሚና ማጎልበትና ወደ ተግባር ማውረድ ነው። አቅጣጫ የሚጠብቁ ገዢ በጎ ሀሳቦችን ወይም ምሳሌዎችን፣ ምሰሶዎችን ሁልጊዜም ውይይት፣ ንግግር በሚካሄድበት ወቅት የሚከተሉትን ምሰሶዎች ግምት ውስጥ ጂኦግራፊ፣ ጂኦፖለቲካዊ፣ የጋራ ታሪክ፣ የጋራ ፍላጎት፣ በቋሚነት የህዝብ ለህዝብ መንግስት ጎርፍ ማለት ነው። ይመጣል ይሄዳል። ዛሬ ያለው መንግስት ነገ አናገኘውም። ህዝብ ግን ቋሚ ነው። ባለበት የሚገናኝ ብዙ ነገሮችን ሰላሙን የሚፈልግ ከምንም በላይ ጥሮ ግሮ ሰርቶ የትም ትግራዋይ፣ አማራ፣ አፋር፣ አገው፣ ቅማንት ሌላ እየተባለ ኦሮሞ ነው እንደዚህ ነው እየተባለ ገደብ በሌለሽ ሁኔታ ከድንበር ወደ ድንበር ተሸጋግሮ ሰርቶ የሚኖርበት ከአንዱ ክልል ወደ አንዱ ክልል አገሬ ነው ብሎ የሚሰማበት አይነት ስሜት እንዲሰማ ለማድረግ መኖር አለበት። ምክንያቱም በጂኦግራፊካል ስንሄድ ኩታ ገጠም እንደመሆናችን ምንም የሚለያየን ነገር የለም። ስለዚህ ተወደደም ተጠለም አብሮ የመኖር ግዴታ አለብን ማለት ነው። አፋር ከትግራይ ተለይቶ ለብቻው የሚኖርበት፣ ትግራይ ከአፋር፣ ትግራይ ከአማራ አንዱ ከአንዱ የሚለያይበት የለም። ይህን ነገር ወደ ልማት ካመጣ ነው በጂኦግራፊካል ተጠቅመን
ጥሩ ውጤታማ ልንሆን እንችላለን በሚል ነው። የጋራ ታሪክ በሚለው በታሪክም ቅራኔ የሚፈጥሩ ታሪክና ትርክት የላቸው ሶስቱም ክልሎች አፋር፣ አማራና ትግራይ ማለት ነው። የጋራ ፍላጎት ደግሞ ዲሞክራሲያዊ ፌዴራል መንግስት ስርዓት ለመገንባት አብሮ የታገሉ ወደፊትም ይሄን ለማስቀጠል ኢንተረስት ያላቸው በመሆናቸው ይሄ ትልቅ እሴት ነው። ይሄን በአግባቡ መጠቀም መቻል አለብን። በቋሚነት የህዝብ ዝምድና ግንኙነት ሁሌ መጽናት አለበት። በጥቅም ፈላጊ ቡድኖች በኤሊቶች መካከል ችግር በተፈጠረ ቁጥር ህዝብ መጎዳት የለበትም። መንግስት ይሄዳል ይመጣል፣ ህዝብና ሀገር ግን ቋሚ ናቸው። ቋሚ የሚባል ጠላት የለም፣ ቋሚ ወዳጅ የሚባልም የለም። ይህንን ታሳቢ የሚያደርግ ስትራቴጂያዊ ዝምድናና ግንኙነት መፍጠር አስፈላጊ ብቻ ሳይሆን ግዴታም ነው። አደረጃጀት በተመለከተ በአማራ ክልል በአማራና በትግራይ አዋሳኝ ቦታዎች፣ በአፋር ክልል በትግራይና በአፋር አዋሳኝ ቦታዎች ያለውን የህዝብ ለህዝብ ግንኙነት ማጠናከር። ማጠቃለያ፣ ይህ ጽሑፍ እንደ መነሻ ያቀረበ ስለሆነ በህዝብ ባለሙያዎች ተሳትፎ የሚዳብር ይሆናል። በሶስቱ ክልሎች የህዝብ ለህዝብ ዝምድና ግንኙነት ተጀምሮ ወደ ሌሎች የሚስፋፋ ይሆናል። የህዝብ ግንኙነት ለመንግስታዊ አካላት ጫና በማሳደር የህዝቡ ሰላምና መረጋጋት እንዲሰፍን፣ ወደ ልማት እንዲገቡ ምሁራን፣ ባለስልጣናት በህዝባዊ ግፊት ሚናቸው እንዲጫወቱ ወሳኝ ይሆናል። በተፈጠረው ሁኔታ ያቋረጠውን መልካም የህዝብ ለህዝብ ግንኙነት ትስስር ወደ ነበረበት እንዲመለስ ያለመ ሰነድ ነው። ይህ በጎ መነሻ ከአማራ ክልል፣ ከአፋር ክልል፣ ከትግራይ ክልል ህዝብ የመነጨና የሶስቱም ክልሎች ህዝቦች መልካም ግንኙነት ለመፍጠር ያለመ ነው። ይህን ስንል አገው፣ ቅማንት፣ ሌሎችም በኢትዮጵያ ያሉ ብሔር ብሔረሰባት ጋር ያለን ግንኙነት በዚህ ጀምረን እያስፋፋ ነው የምንሄደው ብለን ያለምንበት ነው። ወደፊትም ወደ ተቋማዊ ቅርጽ አድጎ የሁሉም ክልሎች ስትራቴጂካዊ ዝምድና ግንኙነት የሚጸናበት እንዲሆን ይፈለጋል። በፖለቲከኞች መካከል፣ በጥቅም ፈላጊ ቡድኖች፣ በመንግስታት መካከል የሚፈጠሩ አለመግባባት፣ ጥላቻ፣ ሁከት፣ ግጭትና ጦርነት ሲያጋጥም ይህንን ችግር ለመፍታት የሚያስችል ህዝባዊ ተቋም በመመስረት ህዝቡም ከእንግዲህ ወዲህ እንዳይጎዳና መሳሪያ እንዳይሆን የሚረዳ ህዝባዊ መሰረት ያለውን ስትራቴጂካዊ ዝምድና መፍጠር ያስፈልጋል። ማለት መንግስታት፣ የክልል መንግስታት ከፌዴራል መንግስታት ጋር በማይጣጥሙበትም ሰዓት የቆሞ ተመልካች ሳይሆን ይገባናም በሚል ሌጋል ፐርሰናሊቲ ያለው ኢንስቲትዩሽን በማቋቋም ለፒስ ኤንድ ሴኩሪቲ አሹር ለማድረግ ህዝቡ ተጽዕኖ የሚያሳድርበትኝ የራሱን ሚና መጫወት አለበት ለማለት ነው። በአጠቃላይ የህዝብ ዝምድና ሁሌም መጽናት አለበት። በሊቃና ፖለቲካኖች ችግሮች በተፈጠረ ቁጥር ህዝብ መጎዳት የለበትም። መንግስት ይሄዳል ይመጣል፣ ህዝቡም ሀገር ግን ቋሚ ናቸው የሚል እምነት አለን። አሁንም ከዚህ ባለፈም እኚህ ሶስቱ ክልሎች ወይንም ህዝቦች ከተለመደው አይነት የጠብ ቁርሾ አካሄድ ወጥተው በጋራ ያላቸውን ተፈጥሯዊ ሀብት እሴቶቻቸውን በመጠቀም ለውጥ፣ እድገት የሚመጣበት ለመንግስታትም ተጽዕኖ እንዲያሳድሩ በማለት የተዘጋጀ ፓነል ነው። አመሰግናለሁ ስላዳመጣችሁ። መድረኩ አስፈላጊ ነው። ህዝብ ለህዝብ ግንኙነት ቅጡን ሲያጣ ነገሩ ይበላሻል። ትግራይ፣ አፋር፣ ቅማንት፣ አገው፣ አማራ አጥብበን ስናይ አንድ ላይ ኖረናል። የደም ግንኙነትም አለን። ለምሳሌ ዞን 2 አፋር እናታችን አንድ ናት። የትዳር ግንኙነትም አለን። የሃይማኖትን ግንኙነት አለን። የባህል ግንኙነት አለን። ብዙ መታቀብና ማደግ ያለበት ባህሎችም አሉን።
በእነኚህ ብሔር ብሔረሰቦች መካከል አንዱና ትልቁ ባህላዊ ግጭት እንዳይፈጠር መከላከልና ከተፈጠረ ግጭትን ማስወገድ ወደ እርቀ ሰላሙ ለመምጣት የሀገር ሽማግሌዎች አሉ። ኢንዲጂኒየስ ሲስተም የምንለው የአካባቢ የእርቅ ስርዓት አለን። ማሳና ግጦሽ መሬት ብቻ ሳይሆን እስከ ሞት የሚያደርስ ነገር ቢኖርም በእርቅ ነበረ እየተፈታ የቆየው። ብዙ ነገር እናውቃለን። በምንም ተአምር ብንፈልግም ብንሞክርን ማድረግ የማንችለውን ነገር አለ። ህዝብ ለህዝብ ግንኙነቱ ከተጠናከረ ሐበህ ኩሐበው አይታም ይላሉ ወላጆቻችን። የሚያስፈልገው አንድና አንድ ነው። ሁላችን በአንድ አገር ውስጥ አለን። እንደ የአገር ልጆች እና ዜጎች ብሔር ብሔረሰቦች መብታችንን ተጠብቆ ግዴታችንን እየፈጸምን በእኩልነት በመከባበር የጋራ ጥቅምን መሰረት በማድረግ አንድ ላይ ልንኖር እንችላለን። ምናልባት ሁኔታው ከፈቀደና ጊዜ ከመጣም አገሮች ብንሆንም የግድ ጎረቤቶች ሆነን ነው የምንቀጥለው። ሰው ከሰው ጋር ነው የምንኖረው። ሰዎች ነን። ስለሆነ አንደኛው ነገር ማትኮር ያለብን ከሃይማኖትን ከባህልን ከምናምኑም በፊት ሰዎች ነን። በእምነት በኩል ብናይ ፈጣሪያችን አንድ ነው። ከዚሁ ትልቅ ነገር የለም። ስለሆነ እንደ ሰዎች ሌላውን ግብአትና እሴቶች ተጨማሪ ሆነው እንዴት ነው አንድ ላይ መቀጠል ያለብንን የሚለውን ነገር በሚገባ መታየት አለበት። እንደተባለው ከመድረኩ አመራሩ ይቀየራል። በተለይ ዲሞክራሲ ካደገ ህዝቡ የመረጠው ነው። ህዝብ ስሽረው ይሻራል። ሰው ግን ይቀጥላል። እንደ የአፋር አባባል ውሻ ብጮህም ግመሉ መንገዱን መቀጠል አለበት። ግመሉ ህዝብ ነው፣ ህዝብ ግን ህዝብ ነው። ስለዚህ አንድ ላይ መኖር አለብን፣ አንድ ላይ መቀጠል አለብን በሰለጠነ ሁኔታ። ይኸውም ግንኙነታችን፣ አንድነታችን በፍትህ የተመሰረተ መሆን አለበት። በፍትህ ያልተመሰረተ ሰላም ዘለቀት የለውም። ፍትህ ሲጓደል ነው ግጭት የሚፈጠረው። ስለዚህ በፍትህ በእኩልነት በመከባበር ላይ የተመሰረተ ግንኙነት መዳበር አለበት፣ ማደግ አለበት። ስለሆነ በርቱ፣ ጥሩ ጅማሮ ነው። ህዝብ ለህዝብ ግንኙነቱ በዚህ መጀመሩ ብቻ ሳይሆን ከአሁን በፊትም የነበረ ነው። በነበረው ችግር ምክንያት ግን ተዘንግቶ ነበር። ግን መዘንጋት የለበትም እንደተባለው ማለት ነው። እንደተባለው መንግስት ነዋሪ አይደለም። ህዝቦች ግን አብረው የሚኖሩ ናቸው። አብረው እየኖሩ የመጡ ናቸው። ህዝብ ለህዝብ ግንኙነቱ ከማንም በላይ የአገርን ህልውና፣ የአገርን ሰላም፣ የአገርን ዲሞክራሲ ያበለጽጋል። እነዚህ ህዝቦች ከጥንትም አብረው የመጡ ናቸው። ትናንትናም አብረው ታግለው
ዲሞክራሲያዊ ስርዓትን የተከሉ ህዝቦች ናቸው። ይህን ዲሞክራሲ በሚገባ አጠናክረው የሄዱ ያሉ ግን ከማዕከል ላይ እንከን አጋጥሟቸዋል። አሁንም የህዝብ ግንኙነቱ መጠናከር አለበት። ከተጠናከረ ትክክለኛ የሆነ ስርዓት ሊያገነባ ይችላል። አባጡም ብለዋል። ሀገር ሊሆን ይችላል፣ ክልል ሊሆን ይችላል። አብሮ ተናቦ ከሄደ ደግሞ አንድ ሀገር ሆኖ የሚሄድ ሁኔታም አለ። ለዚህ ወሳኝ የሚሆነው የህዝቡ እንቅስቃሴ ነው እና ይህ ዝግጅት ምናልባትም ቀደም ብሎ መጀመርም የነበረበት ቢሆንም አሁንም አልዘገየምና መጀመሩም መልካም ሆኖ ብዙ ነገሮች ተብለዋል። ያው ምለው ነገር የተለየ የለም፣ ግን የታየኝ ስሜት ለመግለጽ ያህል ነው። ምንድነው በትግርኛ አንድ ተረት አለ፣ ሐሪስካ ሲያክ ተሐድር ጎረቤት ካያርስ የሚባል እንድትተኛ ጎረቤት ይተኛ ማለት ትግራይ ሰላም ካልሆነች የአፋር ክልል ሰላም አይሆንም፣ የአማራ ክልል ሰላም አይሆንም፣ የአገው በተመሳሳይ መላ ብሔር ብሔረሰቦች እና በአንድ ያለ አለመረጋጋት ለአንዱ በቀጥታም ሆነ በተዘዋዋሪ ተጽዕኖ አለው። ስለዚህ ምንድነው ትግራይና ተጋሩ ከልምዳቸው ስለ ሰላም ይሰብካሉ፣ ስለ ሰላም ይዘምራሉ እና ዛሬ ከአሁን በፊትም 2-3 ጊዜ በእንደዚህ መልኩ ተሰባስበን ነበረ። ስለ ሰላም ስንዘምር ሰላም ለአንዱ ጥቅም ለአንዱ የሚጎዳ አይደለም፣ ለሁሉም የሚጠቅም ነው። ምንድነው ከሰላም መልካም ነገር ይገኛል፣ ከሰላም ትርፍ አለ፣ ከሰላም ፍቅር አለ፣ ከሰላም እምነት አለ። ሰላም በሌለበት ግን ምንም ነገር የለም። ይልቁን ስለ ውለህ ማደርህም ማረጋገጫ የለህም እና ምን ለማለት ነው? ያው በይበልጥ በሃይማኖቶች አባቱ መሪዎች በደንብ ተገልጸዋል፣ ባጦም ገልጸውታል በሚገባ አድርጎ፣ እንዲሁም የፕሮግራም መሪዎች ገልጸውታል። እንደ በመግቢያው ላይ ፕሮግራሙ ከዚህ ሰፍቶ ከነበረበት እርግጥ አሁን ጥሩ ላይ ደርሰዋል። ከዚህ ሰፍቶ መቀለ ብቻ ላይ ከሚደረግ ነገ ሰመራ ላይ ከነገ ወዲያም ባህር ዳር ላይ እያለ መላ በኢትዮጵያ ያሉ ክልሎች ስለ ሰላም በ5-6 መልካም ሀሳብ ምንጮት የተጀመረ ይህ የሰላም የህዝብ ለህዝብ ግንኙነት ፎረም ዛሬ ላይ እንዲህ አዳራሽ ሞልቶ ሰው መቀመጫ እስኪያጣ ድረስ እኛም ሰላሙ ይመለከተናል፣ እኛም ሰላሙ ያገባናል። ለምን ሰላም ሲኖር ነው ከአፋር መጥተው የሃይማኖት አባቶች አልነጃሽ መሳል የሚችሉት። ሰላም ሲኖር ነው ከመቀሌ ተነስቶ አክሱም ጽዮን መሳል የሚችሉት። ሰላም ሲኖር ነው ማርያም ግሸን መሄድ የሚቻለው። ስለዚህ ለንግድ ስራችን፣ ለመልካም ጉርብትነታችን፣ ለእምነታችን ማለት በየእምነታችን ለመስገድ ጸሎት ለማድረግ ለሁሉም ሰላም ያስፈልጋል። ትግራይ ያለፈው ሁኔታ እንዴት እንዳሳልፍ ነው ያው ትግራይና ተጋሩ ነው የምናውቀው። ለሌላም የተደበቀ ባይሆን በይበልጥ ግን ባለቁስል ያውቋልና የትግራይ እናት ስታለቅስ የአፋር እናትም በቀጥታም ይሁን በተዛዋሪ እያለቀሰች ነው የነበረችው። የአማራ እናትም እንዲሁ እያለቀሰች ነው የነበረችው። ለምን ሰላም ለሁሉም ይጠቅማል፣ ሁከት ለሁሉም ይጎዳል። ምንድነው የሚያጠግብህ እንጀራ እስከ ምጣድ ላይ ያለ ያስታውቃል። እኛ እዚህ ተሰባስበን ስለ ሰላም ስንዘምር ከሰላም ሁላችንም አትራፊዎች ነን፣ ከሰላም ሁላችንም ተጠቃሚዎች ነን እና ይህ የህዝብ ለህዝብ ግንኙነት ከዚህ ጎልብቶ ከዚህ በርትቶ መቀሌ ላይ ተደጋጋሚ አድርገናል። ይሄ የህዝብ ለህዝብ እና በመቀጠል ነገ ሰመራ ላይ የሚካሄድበት የአፋር የሃይማኖት መሪዎች፣ የአፋር የሀገር ሽማግሌዎች፣ የአፋር እናቶች ይህንን መልካም እድል እንዲያመቻቹ፣ በተመሳሳይ ባህር ዳር የባህር ዳር አባቶች፣ የባህር ዳር የሃይማኖት መሪዎች፣ የባህር ዳር እናቶች፣ የባህር ዳር ወጣቶች ይህንን የሰላም የህዝብ ለህዝብ ግንኙነት ፕሮግራም እንዲያመቻቹ፣ እኛም ሄደን
ከወንድሞቻችን ጋር ስለ ንግድ፣ ስለ ጋብቻ፣ ስለ መልካም ግንኙነት እንደ በፊቱ እንደ 2013 በፊት የነበረው እኔ ባልሳሳት ከዚህ ወደ አዲስ አበባ ከቀን ይልቅ ማታ ጉዞ ነበረ የሚበልጠው። የማታ ጉዞ በእነዚህ ዶልፊን፣ አባድላ፣ ኮራዎች ከቀን ይልቅ የማታ ጉዞ። አሁን ግን የማታው ይቅርና በቀንም እንኳን ራሱ ማለት ሰላሙ በመነጋቱ ከዚህ ባህር አዲስ አበባ ይቅርና ምናልባት ከዚህ ወልዲያ ለመሄድ ብዙ እንቅፋት ሊኖረው ይችላል እና የሰላም ባለቤቱ አንድ ሁለት ብሔር አይደለም ወይም አንድ ሁለት ይገባኛል የሚለው የፖለቲካ ሰው አይደለም። በይበልጥ ከፖለቲከኞች ይልቅ ከመሳሪያ ከያዘው ይልቅ የሰላም ባለቤት ህዝብ ነው። ህዝብ ካበረ ሰላም ከእጃችን አይወጣም። ህዝብ ካላበርን ግን እኔ ሳለቅስ ወንድሜ፣ ጎረቤቴ፣ ጓደኛዬ አይዞህ በርታ ካላሉኝ ያው ነገ የኔ ለቅሶ ለጓደኛዬ ለጎረቤቴ ይተላለፋል እና የአንዳችን ለቅሶ ለሁላችን ነው፣ የአንዳችን ደስታ ለሁላችን ነው እና ይሄ ህዝብ ለህዝብ ግንኙነት ፎረም መቀጠል አለበት። ፕሮግራሙ መስፋት አለበት። ሁላችንም የእጃማችን አንድ ጠጠር መወርወር አለብን። ቀደም ብዬ እንዳልኩት በመልካም ሀሳብ አመንጮች የተጀመረ ዛሬ አዳራሹ ሞልቶ መቀመጫ እስክናጣ ድረስ ደስ የሚል ፕሮግራም ነው እና ያው ፕሮግራሙ ከዚህ እየሰፋ መሄድ አለበት ለማለት ያህል ነው። ለተሰጠኝ እድል አመሰግናለሁ። ከሰላም እኛ እንደ ወጣትም እንደ አዛውንትም እንደ ሴቶችም ከሰላም ብዙ እንጠቀማለን። ከግጭት ግን መጀመሪያ ተጠቂ ሴት ናት። ስለዚህ ለዚህ መድረክ መጀመሪያ አስተያየት የምሰጠው የሴቶችን ተሳትፎ አይ ቲንክ 3% 4% ብቻ ነው ያለው እዚህ መድረክ ላይ ግን የሰላምን ሞር ዝማሬም ተሰሚነትም ያላት ሴት ናት። ለቀጣይ ሴቶችን 50% ቢሆን ብዬ አስተያየት ሰጥቼ ቤዝ ኦፍ የሰላምን ቤዝ ህዝብ ነው ብለን ካሰብን ደግሞ የአንዱን ክልል ህዝብ ከሌላኛው ክልል ህዝብ ግንኙነቱ የተሻለ ከሆነ ነው ሰላሙ የሚመጣው። ስለዚህ ይሄ መድረክ እዚህ መቅረት የለበትም። እዚህ ላይ የተሳተፈ ህዝብ በሙሉ ከዚህ ወጥቶ የሰላምን ዝማሬ ወደ ታች መውረድ አለበት። እዚህ ተሳታፊ ሰምቶ መሄድ ብቻ ሳይሆን እሱም ሰላም በሄደበት ቦታ ባጋጠመ ሁኔታ ስለ ሰላም ማውራት አለበት ብዬ አስባለሁኝ። ከዛ ደግሞ ከሰላም ምንም ከግጭት ጥቅም የለውም። ከሰላም ግን ሁሉም ክፋል ህዝብ ተጠቃሚ ይሆናል። ስለዚህ እንደ መፍትሄ ብዬ ያሰብኩት ደግሞ የሃይማኖት አባቶቹን፣ ሴቶቹም፣ የጎሳ ሽማግሌዎቹም፣ የጎሳ መሪዎቹም ትልቅ ሚና አላቸው። ስፔሻሊ እዚህ መድረክ ላይ የምናገረው የሃይማኖት አባቶች ጽሕፈት ቤት ውስጥ ሆነ ስለ ሰላም መብራት ብቻ ሳይሆን ወደ ታች ወደ ህዝብ ወርደው ሰላምን ጥቅሙን ስለ ሰላምን ማውራት አለባቸው ብዬ አስባለሁኝ። ከዛ ቀጥዬ የእናቶች ሴቶች ትልቅ ሚና አላቸው። ለምሳሌ ሁለት ሰዎች እየተጣሉ እያሉ እናት መጥታ ስለ ወላጅ ስትላቸው ያቋርጣሉ። አይ ቲንክ እንደዛ ነው። ሞር ሴቶችን መሳተፍ አለባቸው። የግጭት ዋናው መፍትሄ ደግሞ ሴቶችን ሞር ቢሳተፉ ብዬ አስባለሁኝ። ከዛ ቀጥዬ ደግሞ ስለ ማህበራዊ ሚዲያውን የሚዲያ ተቋሞቹን ስለ ሰላምን መብራት አለባቸው። ፖለቲካ ሌላ፣ ሰላም ሌላ ነው። ሞር ትኩረት ያለበትም በህዝብ ሰላም ብቻ መሆን ነው። ምክንያቱም የሰላምን ቤዙን ወይም የባለቤቱን ህዝብ ነው ብለን እናስባለን። ሰላም ህዝቡን ከመረጠ ፖለቲከኛውን ህዝብ ካልያዘ ታዲያ ምን ዋጋ አለው? ፖለቲከኛው ወደም ሳይወድም ወደ ሰላም ያቀናል ማለት ነው። ስለዚህ ሁለተኛ ማህበራዊ ሚዲያ ሞር ሰላምን ሽፋን ቢያደርግ፣ ሁለተኛ ሚዲያ ተቋሞቹም ስለ ሰላም ነጋም ጠባም ስለሱም ቢያወሩ መፍትሄ ነው። ሶስተኛ ደግሞ የእናትነት እና የሴቶችን ተሳትፎ ሞር ቢደረግ ስፔሻሊ በህዝብ ግንኙነት ሴቶችን ብናሳትፍ ጥሩ ነው ብዬ አስባለሁ። ደጋግሜ ይሄም ነው የማወራው። ሶስተኛ ደግሞ ህዝቡም ለህዝቡም ወደ ታች ወርደን የሰላምን ጠቀሜታን ብናወራው
ከግጭት ምን ተጠቀምክ? ስፔሻሊ በትግራይ ላይ ማለት ነው። ትግራይ ከተጎዳ እንግዲህ አፋርም ይጎዳል፣ ቅማንቱም ይጎዳል፣ አማራም ይጎዳል። ስለዚህ እኛ እንደ ወጣት ሰላምን ጥሞት አለን። ላይፋችን አላየንም። ነጋም ጠባም ስለ ግጭት ስለ ሌላ ነው የሚወራ። ስለዚህ ሰላምን አብረን እንታገል ብዬ ድምዳሜ እሰጣለሁ። አመሰግናለሁ። ከዚህ በፊት የነበረው የእነዚህ ህዝቦች አንድነት፣ የእነዚህ ህዝቦች ጥንካሬ፣ የጋራ ማንነት፣ የጋራ እሴት አሁን ላይ ያለ ወይ? እነዚህን የጋራ እሴቶቻችን አጥተናቸዋል። እነዚህ የጋራ እሴቶቻችን የህዝቦቻችን አንድነት መመለስ መቻል አለበት ነው፣ ልንመልሰው ይገባል ነው የፕሮግራሙ መሰረታዊ ዓላማ ይመስለኛል እንደገባኝ። እኔም እንደሚታየኝ የእነዚህ ህዝቦች የጋራ ማንነት፣ ባህላዊ እሴቶች፣ ኢኮኖሚያዊ እሴቶች፣ ማህበራዊ እሴቶች አሁን ላይ ተበጣጥሰዋል። ስርዓት ወለድ የሆነ ጥቃት ተፈጽሟል እነዚህ ህዝቦች ላይ። ይህ ስርዓት ወለድ የሆነ ጥቃት ደግሞ የህዝቦችን ባህላዊ እሴት በጣጥሷል፣ ማህበራዊ እሴቶቻቸውን በጣጥሷል። መምከር ይጠበቅብናል። የህልውና ጉዳይ ነው፣ የአንድነት ጉዳይ ነው፣ የሰብአዊነት ጉዳይም ጭምር ነው። መመካከር ይጠበቅብናል የሚለውን ሀሳብ የምንጋራው ነው። እንደ ህዝብም የኛ ህዝብም የመጣንበት ማህበረሰብም የሚጋራው በስነ ስርዓት መመራትም ያለበት ፕሮግራም ነው። በእኛ እምነት እነዚህ ህዝቦች የጋራ አንድነታቸውን ሊያጡ አይገባም። በተመሳሳይ የስልጣን ባለቤቶችን መሆን ይገባቸዋል። የኢኮኖሚ ነፃነቶች፣ የሃይማኖት ነፃነቶች፣ የፖለቲካ ነፃነቶች ያስፈልጋቸዋል ብለን እናምናለን። የቀደመ የታሪክ አንድነታችንን የባህል አንድነታችንን ማጠናከር፣ በጋራ አቋም መምራት፣ በጋራ መኖር ይጠበቅብናል ብለን እናምናለን። እኔ የመጣሁበት ማህበረሰብ የቅማንት ህዝብ ሁላችሁም እንደምታውቁት በሀገራችን የሰሜን አካባቢ የሚገኝ በጎንደር አካባቢ የሚገኝ ማህበረሰብ ነው። ከአማራ ህዝብ ጋር አብሮ የሚኖር ማህበረሰብ ነው። በጉርብትና ከትግራይ ጋር አብሮ የሚኖር ማህበረሰብ ነው። ከአገው ጋር በጉርብትና የሚኖር ማህበረሰብ ነው። ነገር ግን ላለፉት 30 ዓመታት ያህል የሰላማዊ ትግሎችን ሲያካሄድ የቆየ ከሌሎቹ የኢትዮጵያ ወንድሞች ጋር እኩል ልሁን ብሎ ሲታገል የቆየ ህዝብ ነው። ሁላችሁም የምታውቁት ከወንድሙ ከአማራ ህዝብ ጋር እኩል ይሁን፣ ከወንድሙ ከትግራይን ህዝብ ጋር እኩል ይሁን፣ ከሌሎች ከአፋሩ ከአገው ጋር እኩል ይሁን፣ ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋር እኩል ይሁን፣ በጋራ ሀገራዊ ማንነት ይኖረኝ ብሎ ሲታገል የቆየ ህዝብ ነው። ያልሆን ሲል ደግሞ የስርዓት ወለድ ጥቃቶች የጠነከሩ ሲሄድ ደግሞ ላለፉት 11 ዓመታት ያህል ራስን በመከላከል ላይ ያለ ህዝብ ነው። ዛሬ ላይ ሆኖ ላለፉት 11 ዓመታት ያህል ወደ የትኛውም አቅጣጫ መንቀሳቀስ የማይችልበት ማህበራዊ መስተጋብሩ ተበጣጥሶ ከወንድም የጎረቤት ህዝቦች ጋር ማህበራዊ አንድነት የሌለው ሆኖ የሚኖር ህዝብ ነው። የሁሉንም የኢትዮጵያ ህዝቦች ድምፅን ይፈልጋል። ከወንድም የኢትዮጵያ ህዝቦች ጋር አንድ ሆኖ መኖር ይፈልጋል። ከአማራ ወንድሙ ጋር አብሮ መኖር ይፈልጋል። ከትግራይ ወንድሙ ጋር መገናኘት ይፈልጋል። ማህበራዊ ትስስሮች እንዲኖሩት ይፈልጋል። ኢኮኖሚያዊ ትስስሮች እንዲኖሩት ይፈልጋል። ነገር ግን ያን እድል አጥቶ የሚኖር ህዝብ ነው። ስለዚህ ለቅማንት ህዝብ እንደዚህ አይነት መድረኮች እጅግ በጣም አስፈላጊ ናቸው። እንደዚህ አይነት መድረኮች ከአፋር ወንድሙ ጋር መገናኘት ይፈልጋል። የቅማንት ህዝብ ከአገው ወንድሙ ጋር መገናኘት ይፈልጋል። ከትግራይ ወንድሙ ጋር መገናኘት ይፈልጋል። አብሮ መኖር ይፈልጋል። የንግድ ልውውጦችን ማድረግ ይፈልጋል። ማህበራዊ ትስስሮች እንዲኖሩት ይፈልጋል። በጋብቻ የነበረውን ታሪክ ማስቀጠል ይፈልጋል። ነገር ግን ታቅቦ ተከልሎ ወደ የትኛውም አቅጣጫ የማይንቀሳቀስ ነው ለ11 ዓመታት ያህል ይቆያሉ፣ ራሱን በመከላከል ሂደት ውስጥ ማለት ነው። ስለዚህ እዚህ ውስጥ ያላችሁ ከአገውም የመጣችሁ ከአፋርም የመጣችሁ ከአማራም የመጣችሁ ከትግራይ ህዝብ ተወክላችሁ የመጣችሁ ህዝቦች በሙሉ ድምጻችሁን የቅማንት ህዝብ ይፈልጋል። በእኛ በኩል ከዚህ ፕሮግራም ከዚህ ፎረም የምንጠብቀው ብዙ ውጤት ስላለ ሀሳቡን ከመደገፍ ባሻገር ተሳታፊ ከመሆንም ባሻገር ለውጤቱ መሳካት የድርሻችን ጉልህ ሚና ለመወጣት ዝግጁዎች ነን። ጠቃሚ የሆኑ ሀሳቦች እናገኛለን በሚል ነው ይሄ መድረክ የተዘጋጀው። ባሰብነው ልክ አግኝተነዋል። በጣም እናመሰግናለን። አንድ ህዝብ ወይም ጎረቤት ህዝቦች መቀየር መለወጥ ይቻላል? አይቻልም። ህዝብ ለዘላለም በትውልድ ቅቡብለሽ የሚኖር ህዝብ ነው።
መሬቱም ጭምር የሚኖርበት መሬትም ጭምር ነዋሪ ነው። እኔ ፐርሰናሊ በግሌ መቀሌ ቤቴን ሽጬ ወይ ሰመራ ሄጄ ቤት ገዝቼ መኖር እችላለሁ ካልተመቸኝ። ህዝብ ግን እንደዛ አይደለም። ህዝብ ዘላለም ነዋሪ ነው። ስለዚህ ህዝቦች በታሪክ፣ በባህል፣ በሃይማኖት፣ በኢኮኖሚ ተሳስሮ በጋብቻ ተሳስሮ የሚኖር ህዝብ ነው ያለን እዚህ አካባቢ። ለምሳሌ አፋርና ትግራይ ተዋልደዋል እኮ ተዋልደዋል። ከሙስሊምም ከክርስቲያንም ተዋልደዋል። ይህ ህዝብ መለየት አትችልም፣ መለየት አይቻልም። ስለዚህ የህዝቦች እሴቶች በመጠቀም የሚገጥመን ማንኛው እንከን ተወያይቶ እንዲፈቱ ማድረግ ይቻላል። ከአሁን በፊትም የነበረ ነው። ችግር ሲፈጠር ጎረቤት ህዝቦች ተመካክሮ በሀገር ሽማግሌዎች ወዲያው ነው የሚፈቱት። አሁን ገጥሞን ያለ ለየት ያለ ችግር ደግሞ ህዝብ ነው መፍታት ያለበት። ህዝብ ከተወያየ፣ ህዝብ ከተቀራረበ የማይፈታ ችግር አይኖርም። ሰላም ያስጠብቃል። ሰላም ካለ ደግሞ ወጥቶ መግባት ይኖራል። ልጆቻችን ከትምህርት ቤት በሰላም ወጥተው ይገባሉ። እንስሳዎችም ጭምር ሰላም ካለ ከወጡበት ከዋሉበት በሰላም ወደ ቤታቸው ይመለሳሉ። ስለዚህ ህዝብ ለህዝብ የተጠናከረ ግንኙነት እንዲኖር መሰራት አለበት ብለን እናምናለን። ቀደም ብሎ ተቋማዊ በሆነ መንገድ ቀደም ብሎ ከሁሉም ማህበረሰብ የተውጣጣ ከሁሉም ጎረቤቶች የተውጣጣ ተቋም ቢኖረን ያውላ ችግር አይገጥመንም ነበር። ስለዚህ ዋናው የፎረሙ ዓላማ ህዝቦች ተገናኝቶ ለቀጣይም እንዳይደገም ከአሁን በፊትም የነበረ ችግር እንዴት አስማምቶ እንዴት አግባብቶ እልባት ማድረግ እንዳለባቸው ያውቁበታል። ስለዚህ ይህ ህዝብ ለህዝብ ፎረም የግንኙነት ፎረም ብለን ስናስብ መንግስትም ማንኛውም የፖለቲካ ድርጅት በዚህ ውጣ በዚህ ግባ የሚል ነገር የለም። ነፃ ፎረም ነው። ነፃ የህዝብ ለህዝብ ግንኙነት ፎረም ነው። ችግሮች እየዘመርን ከኖርን መፍትሄ አይመጣም። ስለዚህ ምክክር ካለ የተፈጠሩ ችግሮችም ሊፈቱ ይችላሉ። ቅድም በመግቢያ ገልጬዋለሁ። አንድ ህዝብ ሆን ብሎ ለአንድ ህዝብ አጠቃለሁ ብሎ በታሪክ ተነስቶ አያውቅም። በየዘመናት በየጊዜው የሚፈጠሩ ግለሰቦች ለግል ጥቅም ሊሆን ይችላል፣ ለስልጣን ሊሆን ይችላል። የሚፈጥሩት ትርክት ይነሳና ስህተት ይፈጠራል። ስለዚህ እዚህ ጋር ነው እንደ ህዝብ ያ ስህተት እንዳይደገም ተወያይቶ ቀጣይ የሆነ ሰላማዊ ግንኙነት እንዲኖር ያደርጋል ከሚል አንጻር ነው። ከመድረኩ የመጣ ጥቆማ መስፋት አለበት፣ ወደ መሬት መውረድ አለበት። በቅማንትም የተነሳ
ተጠናክሮ መቀጠል አለበት የሚል በተደጋጋሚ ሲገለጽ ሰምቻለሁ። ይሄ መድረክም ለዛ ዓላማ ነው። ይሄ መነሻ አድርገን በሚቀጥለው በጽሁፉም ተቀምጠዋል። በመጀመሪያ በአፋር አካባቢ ሰላማዊ በሆኑ አካባቢዎች ነው የሚለው። መሬት ወርደን ህዝብ ለህዝብ ግንኙነት እንፈጥራለን ይላል። በመቀጠል ወደ አማራ ክልል አገው፣ ቅማንት እናሰፋዋለን ነው የሚለው። እዛም አይታጠርም፣ ይቀጥላል ወደ ሌሎች ክልሎች። ከዚህ ተሞክሮ በመውሰድ ወደ ሌላ ክልል ይስፋፋል ነው የሚለው። አንድ ሀገር እስካለን ድረስ ችግሮቻችን ተቀራርበን መፍታት ስላለብን አጠናክረን እንቀጥልበታለን ልል ፈልጌ ነው። ከሃይማኖት አባቶች ምን ነው የሚጠበቀው? ይህንን የሰላማዊ ግንኙነት ህዝብ ከህዝብ መሰራት አለበት። ከአፋር ሃይማኖት አባቶች ጋር፣ ከትግራይ የሃይማኖት አባቶች ጋር፣ ዋና ደግሞ ሞተር የሃይማኖት አባቶች ነው። በህዝብ ላይ ተደማጭነት አላቸው። መመሪያ አድርግ አታድርግ ካሉ አያደርግም ማህበረሰቡ፣ አድርግ ካሉ ያደርጋል። ስለዚህ የሃይማኖት አባቶች ወሳኝ ሚና አላቸው። ወሳኝ። ቀጥሎ እህቴ እንዳለችው ቅድም ሴቶች፣ በነገራችን ላይ እዛ ጥቆማዋ ለመውሰድ ሴቶች መብዛት ነበረባቸው። ትንሽ ሴት ነው የመጡ ያለችው እቀበለዋለሁ። እኔ እንዲሳተፉ እንትን ብለናል፣ ጣራ አድርገናል። ግን የመጀመሪያ ስለሆነ ከዚህ ትምህርት በመውሰድ ቀጣይ እናሰፋዋለን፣ እንቀበለዋለን ልል ፈልጌ ነው። ምክንያቱ ያለ ሴት መንቀሳቀስ አይቻልም። ሴቶች ሁሉም ነገር ናቸው። የሰላም እናቶች ናቸው። የአፈታት ዘቤም እነሱ ይችላሉ። አስታራቂ ናቸው። ስለዚህ በሚቀጥለው ሴቶች ተሳታፊ እንዲሆኑ እናደርጋለን ልል ፈልጌ ነው። ስለዚህ ቀጣይ ይህን አጠናክረን እንቀጥልበታለን ልል ፈልጌ ነው። ሁሉንም ነገር በዝርዝር አስቀምጦታል። እዚህ ተሳታፊዎች ጋር ያገኘነው ግባት በጣም ትልቅ ግባት ነው ያገኘነው። ስለ ሰላም አባቶቻችን የሃይማኖት አባቶች ብዙ ነገር ብለውናል። ተሳታፊዎች ብዙ ብለውናል። ከሴቶችም ከተለያዩ ብሔሮች ከቅማንትም ከአፋር ከሃይማኖት አባቶች የተሰጠን ገንቢ ሀሳቦች ነው። ሰላም ለሰላም ሁላችንም መዘመር አለብን። ለሰላም ታች መውረድ አለብን። ይሄን ነገር ስናዘጋጅኛ ፖለቲከኞች የራሳቸው የሆነ ስራ አላቸው። ፖለቲካ በፖለቲካ አይን የሚታይ ነገር ነው። ባለሙያ ያለው በዛ ጉዳይ ላይ የራሳቸውን ሀሳብ ያሸራሽራሉ። እኛ ግን እንደ ሽማግሌ ሆነን ሽማግሌ አንተ በዳይ ነህ፣ አንተ ተበዳይ ነህ የሚለውን አጀንዳ ይዞ ሳይሆን የሚነሳው ዋሽቶ ለማስታረቅ ልዩነቶችን በማጥበብ ወደ አንድነት ለማምጣት ነው። ዛት ሷይ እኛም ጦርነት ሁማን ዲስትራክሽን እና ማቴሪያል ዲስትራክሽን ያስከትላል። በሰው ንብረትም በሰውም ላይም ብዙ ጉዳት ያመጣል። ስለዚህ በነበረው የሲቪል ዋር ወይም የእርስ በርስ ውጊያ ብዙ ነገሮች እንዲፈጠሩ አድርጎናል። አብሮነታችንን የሚያላሉ ነገሮች ተከስተዋል። ስለዚህ እዛ ላይ አበክረን መስራት ስለሚገባን እያንዳንዳችን ስለ ሰላም መዘመር እንደሚገባን ነው። ሌላ ሚዲያዎች ለጥፋትም ለልማትም ትልቅ ሮል ይጫወታሉ። በሩዋንዳ የቱቱና ሁቱ ዜጎች ወይ ብሔሮች እንዲተላለቁ የተደረገበት በሚዲያ ነው። አንድ ባድ ወርድ እስከወጣች፣ አንድ መጥፎ ቃል ከወጣች አንዱን የሚያንኳስስበት ቅድም በጽሁፋችን ላይ ማካተነዋል። አንዱ የራሱን ብሔር ኮፍሶ ከፍ አድርጎ አንዱን አሳንሶ የሚታይበት አካሄድ
መኮንን መቻል አለብን፣ መጠየፍ መቻል አለብን። ታቡ ነውር ነው ማለት መቻል ይገባናል። ስለዚህ ሚዲያዎች ላይ ሌላውን በደንብ ስለገለጸው አቶ ገብረአዝጊ ፕሮፌሽናል ኢቲክሱ ሊኖራችሁ ይገባል። ባላችሁ ነገር ላይ ስትሮንግ ሳይዱን ጠንካራ ጎናችሁን እንዳለ ኪፕ ኢት አፕ ወይም ጠብቁት ማለት ይቻላል። ደካማ ጎን ላይ የሚባሉ ነገሮች ብሔር ቀስቃሽ፣ ለግጭት ቀስቃሽ የሚሆኑ ሚዲያዎች ላይ የሚተላለፉ ሳንሱድ ከማድረግ ጀምሮ እንደገና ህዝባዊ መድረክ በመፍጠር በነፃነት ሀሳቡን ህብረተሰቡን በማንሸራሸር ስለ ሰላም እንዲሰብክ፣ ስለ አብሮነት እንዲሰብክ አብረን እጅ ለእጅ ተያይዘን እንዳተባባልነው ኩታ ገጠም በመሆናችን አንዳችን ወደድንም ጠላንም አንዳችን ከአንዳችን ተለይተን መኖር የማንችል ህብረተሰብ ስለሆነ እዚህ ጋር አበክረን መስራት አለብን። ዜጎቻችን ከአንድ ቦታ ወደ አንድ ቦታ በነፃነት ተንቀሳቅሰው ሀብት ጥሪት አፍርተው መስራት የሚገባቸው ሁኔታ መመቻቸት አለበት ነው። ለነበረው ተሳትፎ የህዝብ ለህዝብ ግንኙነትን ላዘጋጀው አካላት እና በስሜ ላመሰግን እወዳለሁ። ቴንክ ዩ።